ጠቀሜታውን ያው ህብረተሰቡ ያቃለ ያው እንደሚጠቅም ይታወቃል። አገር በቀል ችግኞችን እንትን ባለ ቁጥር አንደኛ የአየር ንብረት ለውጥ ይኖራል። ሁለተኛ ደግሞ እነዚህ በተለይ ለኢኮኖሚካል ጠቀሜታ ያላቸው ዛፎችን ነው እየተከልን ያለ ነው። ነገ ከነጎዳ ከባለፈው አመት ተሞክሮም ከማየት ይቻላል። እነዛ ላይ አሁን ከፍተኛ የሆነ ጠቀሜታ ነው ያለው። ባለፈው አመት አስተክለናል። እነዛ ሙሉ በሙሉ ነው የጸደቀው። በዘንድሮ አመትም ያው እንደምታዩት በዚህ መልኩ ነው ያለው። አሁንም ይሄን አስተክለን ወደፊት ኃይለኛ የሆነ ጠቀሜታ በተለይ ህብረተሰቡ በቃ ተጠቃሚ የሚሆንበትን መንገድ በደንብ አድርገን እንትን እያለ ነው። ጥሩ የሆነ ጠቀሜታ ነው ያለው። ያው ህብረተሰቡም ይሄንን አውቆ ርብርብ እያደረግን ነው ያለ ነው። ጥሩ ስራ እየሰራን ያለንበት ሁኔታ ነው ያለው። እውነት ነው። እኛ አሁን ይሄንን ከዚህ ቀደም ይተከላል፣ ነገር ግን ተግባር ላይ እንዲደርስ ለማድረግ በመጀመሪያ ይሄንን እንደምታዩት ይሄንን እንትን አጥር ነው ያሳጠር ነው። ከዛ በኋላ ህብረተሰቡን አሳመን በቀጥታ አጥር አሳጠርን። ይሄው ለተከላ አዘጋጀ ነው። ጥቅሙን ደግሞ ከባለፈው አመት እዛ ፋሲለደስ ያስተከለው ነበረ። እሱን በማየት አንድም የጠፋ የለም። እዛ ያው አይታችሁት ይሆናል። በዛ መልኩ ነው ያደረግነው። ዘንድሮ ደግሞ ያን ተሞክሮ በማየት እያሰፋ የሄደው ወደ 1.5 ሄክታር ያሰፋው በዛ ምክንያት ነው። ያው እንግዲህ መትከል ትርጉም የለውም። ነገር ግን አሁን ይሄንን እንክብካቤ ወቅቱን ጠብቆ አረም ወቅቱን ጠብቆ ችግኝ ኩትኳቶ እነዚህ ነገሮች ካደረገ ነገ ከነጎዳ በ4 አመት አካባቢ በ5 አመት አካባቢ ጥሩ የሆነ ጠቀሜታ ያገኛል። ለኢኮኖሚ ከፍተኛ የሆነ ጠቀሜታ እንደሚያገኝ ይሄንን ያው ማስተማር መቻል አለብን። ሌላውም ወረዳ ሌላውም ቀበሌ ይሄን ተሞክሮ እያሰፋ መሄድ መቻል እንዳለበት ነው እኔ ማስተምረው።